አቡሽ አሁንም ደግሞ አትዋሽ የሆነ ነገር እንዳለ ነው ገብቶኛል ሩታና አብርሽ ሩታ ያያረገችው ያለው ነገር የሆነ ነገር እየፈጠረች እንደሆነ ገብቶኛል የምታውቀው ነገር ካለ አንተ ይሄን ነገር እንድታቆም ነው አሁን እያወራው ያሉት ገብቷል ሩታ እኔ ላይ መዛታቸው ኖ እየሳትኩ አይደለም ልጠይቀ ነው ቢያንስ ኖ እያስፈራራው አይደለም እኮ ሩታ ያያረገች ያለችው ነገር ልክ እንዳልሆነ አንተ የሆነ ነገር የምታውቀ ያለ ነገር ይመስለኛል ሄርሜላ ላይ ቀንታባት ሰምተኛል ሄርሜላ ላይ ቀንታባት ከሆነ ይሄውን ከአብርሽ የምትለጠፈው ልጄ እንደዚህ የልጄ አባት ምናምን የምትለው ነገር ከሆነ ውሸት ከሆነ በኋላ አንተ ራሱ ትጸጸታለህ እያልኩ እንደዛ ብዙ ነገር እንዳልፈጠረችበት ባንዴ አባቴ ባሌ ምናምን የልጄ አባት ምናምን እያለች እየደለለችው ነው እየመሰለኝ ያለው ብዙዎቻችሁ እንደዚህ ስል ምናልባት አብርሽ ላይና ሩታ ላይ የቀናውባቸው ምናምን እየመሰላችሁ ያላችሁ ሰዎች አላችሁ ግን አይደለም እኔ አብርሽ ደስተኛ ሆኖ እንዲኖር ነው እንፈልገው ሌላም ህይወት እንዲጀምር አልፈልግም ግን አሁንም ያስመሰለች ሩታ ያስመሰለች ከሆነ ሄርሜላ ላይ ቀንታ ከሆነ አብርሽ በእርግጠኝነት በጣም ይጎዳል እና እሱ ከመፈጠሩ በፊት አቡሽ የሚያውቀው ነገር ካለ ወይ ደግሞ ምንም እንደ ወንድ ልጅ ያው የትኛውም ሰው ሲጎዳ ደስ አይለንም ማንኛውም ሰው እንደ ወንድ ልጅ የሚያስብ ከሆነ አብርሽን የሚጎዳው ነገር መቃወም አለበት ቀንታ ከሆነ ሳትፈልገው አብርሽን ሳትፈልገው ከሆነ ቢያንስ እንዲያስቆማት ማድረግ አለብኝ ወይ ደግሞ እውነትም ከሆነ ያዘልቅላቸው ደስ ይላል ግን ደግሞ ውሸት ከሆነ ያስመሰለች ቀንታ ከሆነ ሰው አጠገቡ ስላለ ስለሳቀ ስለተዝናና እንደዚህ ቀንታ ከሆነ ይሄን ነገር ማብቃት ስላለበት አቡሽ እንዲያስቆማት ነው ዛሬ ጠራሁት ኖቬልን ብጠራው ከሱ ጋር ሌላ ግብ ነው ጥል ነው ግን አቡሽ ስለሚቀል ነገሮችን ለማስተካከል ቢያንስ አውቃም ከሆነ ቢያንስ በዛው ነገሮችን እንድታስተካክል እንድታረግ ዛሬ ጠርቼዋለሁ ማለት ነው ያው ብዙዎቻችሁ እንደዚህ ስል በጣም ልትናደዱና ልትከፋችሁ ይችላል አቤላ እነሱ ላይ ትቀናለ ምናምን ልትሉኝ ይችላላችሁ ግን አይደለም ይመስል ባንዴ ስለተቀየረች ሩታ እኔም ግራ ገብቶኛል ብዙዎቻችሁ ግራ ገብቷችኋል በአብዛኞቻችሁ እና ደግሞ ያብርሽም እንዲ ወዳጅ አጠገብ ትልልቅ ሰው አጣራ ስለተባልኩ ግዴታ ማጣራት አለብኝ ሩታ ባንዴ እንደዚህ የሆነችበት ዋንኛ ነገር ምን እንደሆነ ማወቅ ፈልጋለሁ ሩታንም ማግኘት አልፈልግም ኖቬልንም ሌላም ሰውንም ማግኘት አልፈልግም የሩታ ማክስት አሉ አንዳንድ ሰዎችም አሉ እነሱን አግኝቼ ማውራት አልፈልግም አቡሽ ነው ለኔ የሚቀለኝ ብንጣላም ብንጨቃጨቅም ሌላም ነገርም ብንፈጥር ቢያንስ እንግባባለን እንደወጣት እሱን ጠርቼዋለሁ ከሱ ጋር ማውራት ያለብኝ ነገር አወራለሁ መጠየቅም ካለብኝ እንዳለ ነገር እጠይቀዋለሁ ማለት ነው መሆን ያለበትን ይሆናል አብርሽ ሩታ የእውነት ወዳውና አፍቅራው እንደ በፊቱ ፍቅሯ ተመልሶ ከሆነ በጣም ደስ ይላል ግን ያስመሰለች ቀንታበት ምናምን ከሆነ ግን በጣም ነው የሚደብረው በጣም ነው የሚያስጠላው ይመስለኛል ምንም ደስ አላለኝም ምክንያቱም በብዙ ነገር የሞከርነው ሞክረናል ትልልቅ ሰዎች ሞክረዋል እነጋሼ ያብርሽ ወንድም ያብርሽ እህት የሩታ አክስቶች ብዙ ነገር ገብቶበት ምንም ያልተስተካከለ ነገር ባንዴ ሩታ የኔ አባት የኔ ምን ባንዴ ነው የተቀያየረችብን እኛም እኔም ነበርኩ እኔም ሄርሜላ ለምን አሳሰርሽው ባልነበት ነው የጠየቅናት እና በዛው ነው የተቀያየረችው ሩታ ማለት ነው የኔ አባት የኔ ባል አሳያቸዋለሁ ለኔ እንዴት እንደሚያስብ በማለት ገብታበት እቺ ልጅ ለበቀል ከሆነ ሌላ ችግር ነው የሚፈጠረው እና ያለውን ነገር ኦኬ የሩታ ወንድም መጥቷል ሰላም አትለኝም ተናዳል እንዴ ለምንድን ነበር የፈለክ መጀመሪያ በሰላምታ ነው የሆነ ነገር ሲጀምር በሰላምታ ጀምር አቡሽ ለየትኛውም ነገር ማለት ነው ሰላምታ ማለት ነው ለየትኛውም ነገር ማርከሻ ነው ለጥላቻ ለአንዳንድ ነገሮች ከዚህ በፊት የተፈጠሩት ነገሮች ምናምን ማርከሻ ነው ሰላምታ ማለት ነው እኔ ላንተ አይደለም ዝም በል እንዴ ምን ሆነ ነው ያውላ ነገር ከተፈጠረ በኋላ አንተ እኔ እኮ መጥቼ ማለት ነው ደብረ ዘይት ድረስ መጥቼ ያወራው ደርሻለሁ የት መሰለ ጆሬ ላይ ሊዘጋው ተረሷል ያውላ ነገር ከተፈጠረ በኋላ አሁን እዚህ ጋር ፈገግ ማለት አስመሳይነት እኔ አላስመሰልኩም ግልጽ ሆኜ ነው አሁን እያወራሁ ያለው ለምን እንደሆነ ታውቃለህ ምንም ነገር ውስጤ ላይ የለም እኔ እናንተ ከዚህ በፊት ተጣልተናል አንተ ለማስትል ለሩታ ስትል እኔ ለማስል ለወንድሜ ላብርሽ ስንል አረ ተጣልተናል ተጋጫጭተናል
ሽጉጥ ይዘህ እስከ ማስፈራራት እስከ መምታት የሆነ እስከ መዛት አጠገባቸው እንዳደርስ እስከ ማለት ድረስ ደርሳል። እኔም ደግሞ በምላሽ ወንድ ነኝ አይደለ? ያንን ነገር መልሻለሁ ከሄርሜላ ጋር ሆኜ። ያ ነገር ግን አለፈ አይደል? አለፈ። እሱን ነገር እንተው ማለት እሱን ትተነው ምናምን የሆነ የኋላው ነገር ሳይነሳ አሁን ስለ ወደፊት ብቻ እናወራ አይባልም። ምክንያቱም የኋላው ነገር ነው የወደፊቱን የሚጎዳ ነገር ከሆነስ የኋላው ነገር የሚጎዳ ከሆነ እየተጎዳና እየተጸጸትክ መኖር አለበት አቡሽ። ሲጀመር ማለት ነው አቤት አንተ ማለት እኔ እንደው በዛኛው ልጅ እንትን አልልም አልናደድም። በአንተ እንደምናደደው ያ ብሩክ ነው ምናምን የሚሉት ከይሲ የሆነ ጓደኛችሁ በሱ አልናደድም። አንተ እኮ ያኔ ማለት ነው ለሩታ ከሩታ ጎን ነኝ ብለህ ስታሽቃብጥ እንዳልነበር ወዲያው ተገልብጠ ከማን ነበረች ስሟን ቄስ ይጥራውና ስሟንም መጥራት አልፈልግም። ከሷ ጋር ደግሞ ተገልብጠ አይደለም ይኸውልህ እኔ እንድሰማኝ እፈልጋለሁ። ጠራኸኛ አንተም ብሩክም የምትባሉ ልጆች ትጠሩኝና እኔን አሰሙኝ። ዝም ብላችሁ ነው የምትጠሩ። እኔ ደግሞ በደንብ እንድሰማኝ እፈልጋለሁ። አስረግጬ ነው የምነግርህ። ከዚህ በፊት ብዙ ነገር ሞክረናል። እኛ እኮ በጸባይ እኔ በበኩሌ ማለት ነው ሮቤል ያው ሁላ ነገር ሊያበላሽ ሲሞክር በጸባይ ያስኩ እኮ ስንት ነገር አድርጋለሁ አይደል? ከዛ በኋላ ግን ምላሹ ምንድነው? እናንተ ጆሮ ላይ ስልክ እስከ መዝጋት የንቀታችሁ ንቀት እኮ ሀገራችሁ ድረስ መጥቼ እንዴት እንደሆናችሁ እኔ ነኝ የማውቀው። ያውላ ነገር አሳልፈን አሁን የኋላውን እንርሰውና ዛሬ ላይ እናወራ ስትለኝ እንዴት ነው ፈገግ ብዬ ማወራ? ለማንኛውም ምንም የምታውበትን ነገር ንገረኝና እኔ አውርቼልህ ነው። እሺ እኮ አንተ አሁን ደስተኛ ሳትሆንልኝና ነፃ ሳትሆንልኝ እንዴት ነው እኔ ያሰብኩትን ሐሳብ ላወራ የምችለው? አንደኛ ነገር አልፏል፣ በቃ ተጣልተናል። አንተም አስቀይመኸኛል፣ እኔም አስቀይሜያለሁ። እሱ ነገር አለፈ፣ በቃ እንዳለፈ ይሁን። አሁን ግን ዋንኛ የፈለኩ ነገር ማለት ነው ሩታ ካንተ በላይ እኔ ሩታ ማለት ከኔ እቀርባታለሁ አንተን ከምቀርብ በላይ ማለት ከማውቅ በላይ እኔ ሩታ በጣም ስለማቃት እሷን ጠርቼ ወይ ደግሞ እሷ ጋር ሄጄ ነገሮችን ማውራት ምናምን አቅቶኝ አይደለም። ኖቬልም እንደሆነ ለነገሮች ቸኳይ ነው። እኔ እንዳየው ከሆነ አንተ ረጋ ያልክ ልጅ ነህ፣ ቢያንስ ታስተውላለህ። እነሱ እየገፋፉት ነው። አንዳንድ እስከ ዛሬ ድረስ እኮ ረጋ በማለቴ እያየሁት ያለሁትን ስቃይ እኔ ነኝ የማውቀው። ብዙ ነገራቶች እያበላሸው ነው እንጂ እያስተካከልኩ አይደለም። እኔ ረጋ በማለቴ ያረኩት ምንም ያተረፍኩት ምንም ነገር የለም። ሶ ከዚህ በኋላ ተረጋጋ እንድትሉኝ አልፈልግም። ይኸውልህ በጥል ወይ ደግሞ በመጣላት የሆነ ነገሮች በማድረግ ምንም የሚፈጠር ነገር እንደሌለ አንተ ራሱ ማወቅ አለብህ። ይኸውልህ እኔና ሽጉጥ ይዘህ አስፈራራኸኝ ምን አልኩ ምንም የተለወጠ ነገር የለም። እኔ አንተን ሩማችሁ ድረስ መተን አስፈራራናችሁ፣ በጋርዶች የሆነ ነገር አስደረግናችሁ። ምንም የተፈጠረ ነገር የለም። ገብቷል? እኔ አሁን ማለት ነው በጣም በቃ ጥሩ ሰው መልካም ሰው ስለሆንኩ እንጂ ትላንትና ከዛች ከይሲ ጋር ሆነ እንደዛ አድርገኝ ዛሬ እዚህ ጋር መጥቼ ቆሜ ማዋራቱ ሁሉ አልነበረብኝ። ቀጥታ ወደ ጸብ ነበር የምገባው። ግን እኔ በጣም ጥሩ ሰው ስለሆንኩ ነው ዝም ብለው። አሁን የመጣሁበትን ነገር ለምንድን ነው ማነግረኝ ማለት ለምንድን ነው የፈለገኝ? እሺ ኖቬል ቸኳይ ነው፣ ብዙ ነገርም ያበላሻል እንዳየሁት ከሆነ በቃ ስለሚያውቅ ማቆን ነገር አትድገምልኝ በቃ። እና አንተ ረጋ ያልክ ሰው ስለሆንክ ነው ዛሬ የጠራሁት። እና ሩታ እያረገችው ያለው ነገር ታውቀዋል አንተ ማለት ብዙ ነገር ሩታና አብርሽ እንዲታረቁ ብዙ ነገር አድርጋል አይደል? አንተ አድርጋል ማይካድ ነው አይደል? ታረቁ እና ምንድነው ማለት ስለታረቁ ደስ አላለ ነው አይደለም? ትልልቅ ሰውም ገብቶ ብዙ ነገር ለማስተካከል የተሞከረ ትዳር ባንዴ የሆነ ነገር ተፈጥሮ ደግሞ ሩታ ማለት ባንዴ ሩታ የሌላ ነገር መፍጠሯ ግራ ገብቶኛል። ያው እነሱ አልነበሩም የሷን ህይወት የሚኖሩት ራሷ ናት። ራሷ ይስተካከል ባለችበት ለማስተካከል እየሞከረች ነው። ኖ እንደዛ እያልኩ አይደለም። እቺ ልጅ አሳስሯለች፣ ብዙ ነገር አድርጓለች። እናንተንም ለሷ ስትሉ ብዙ ነገር ሆናችኋል። ያውላ ነገር ያደረገችው እኮ እሱ እንዲማር ነው። አቡሽ አሁንም ደግሞ አትዋሽ፣ የሆነ ነገር እንዳለ ነው ገብቶኛል። ሩታና አብርሽ ሩታ እያደረገችው ያለው ነገር የሆነ ነገር እየፈጠረች እንደሆነ ገብቶኛል። የምታውቀው ነገር ካለ አንተ ይሄንን ነገር እንድታቆም ነው አሁን እያወራው ያሉት። ገብቷል? ሩታ እኔ ላይ መዛታቸው ኖ እየሳትኩ አይደለም፣ ልጠይቅ ነው ቢያንስ ኖ እያስፈራራው አይደለም እኮ ሩታ እያደረገች ያለችው ነገር ልክ እንዳልሆነ አንተ የሆነ ነገር የምታውቅ ያለ ነገር ይመስለኛል። ማለት ልክ አይደለችም ማለት ትላንትናም እንትን ስትል ፍቺ ይፈልጋሉ ስትል ልክ አይደለችም። ዛሬም ፍቺ አልፈልግም አብሬ ነው መሆንም። ሩታ በአንዴ እንደዚህ ልትሆን አችልም እያልኩ እኮ ነው። ሩታ በአንዴ የኔ አባት የኔ ባል የልጄን እንደዚህ እያደረገች ያለችው ነገር አውቃ
ነው ወይ እየጠየቅኩ ነው። እያስመሰለች ከሆነ ሌላ ችግር ነው የሚፈጠረው አንተም ላይ እሷም ማለት ነው። ሲጀመር አንተ እንዴት ደፈርክ ይሄንን ጥያቄ ለኔ ለመጠየቅ? ለምን አልጠይቀም ማለት እንደዚህ ባንዴ የተቀየረች አንተ ቆይ ተቀናበታለህ ማን ላይ አብርሃም ላይ ይኸውልህ፣ እንደዛ ነው ጭንቅላት የሚመስለው። ግን ደግሞ ሲጀመር እንደዛ እኮ ነው። ይሄ እኮ ግልጽ ማንም ሰው ማየት የሚችለው ነገር እኮ። እንዴት ነው ቆይ የምታስበው አንተ? ጓደኛ ከሚስቱ ጋር ሲታረቅ ደስ ነው እንጂ ሊልህ የሚገባው ከሱ ጋር አብረህ ሆነህ ደስታውን ነው እንጂ ልታከብር የሚገባው። ገና ለገና እሷ ከሱ ጋር ተታረቀችና ቆይ ሄርሜላ እንትን ያስለመደች ጥቅም አለ? አረ የለም። ይኸውልህ ነገር አለ። ይኸውልህ አብርሃም ማለት ከራሴ በላይ ማስብለት ሰው ነው። ጓደኛዬ፣ ወንድሜ ነው። እሺ ለዛ ነው አሁን በመታረቃቸው እንደዚህ ከንክኖ እኔን ጠርቶ እስከማዋራ ይሄን አይነት መታረቅ አይቼ አላቅም እያልኩ እኮ ነው። ባንዴ የተቀየረ ሴት ሩታ እንዴት ባንዴ ሊሆን ቻለ? ይሄን አይነት ነገር እንዴት ባንዴ ልትታረቅ ቻለች? ትልቅ ሰው ነጋሽዬ፣ የአብርሽ ወንድም፣ የአብርሽ እህት፣ የሩታ አክስት፣ እናንተ፣ እኛ ሁላችንም እንዲህ ድብልቅልቅ የወጣበት ትዳር የለፋንበት ነገር ባንዴ ሳይሳካክ ሲቀር እና ባንዴ ደግሞ ሩታ የሆነ ነገር ስታረግ ይኸውልህ ወጣትነት ይዞት ትንሽ ይሄ ፈንደት እንደማለት ብሎ ነበር። ያንን ነገር ደግሞ ለማስተማር ትንሽ ተኮረኮመ ስለ እስር ቤት ገባ በችግር ነው ማለት እና እሷም ደግሞ ጥላው ሄደች። የእሷን ጥቅም እንዲረዳ ነው ያደረገችው እንጂ ያኔ ለእሱን ሳትወደው ቀርታ ምናምን አይደለም። በቃ ስለምትወደው አሁን ደግሞ እሱ ሲማርና ከማረሚያ ቤት ነው የወጣው ሰው ተምሯል። ይሄ ልጅ ሲማር እሷ መመለሷ ምንድነው የሚያሳስበው? ወይስ አንተ በሁለቱ ነው? እኔ ሲጀመር ይኸውልህ መጀመሪያም አታምረኝም ነበር። እኔ ለመርህ እኮ ህይወት ላይ ምንም የሚቀንስ እና የሚጨምር ነገር የለም። አማርኩም አላማርኩም ምንም የሚቀንስ ነገር የለም አንተ ህይወት ላይ። እኔ አንተ አማርከኝ አላማርከኝ እኔ ህይወት ላይ ምንም የሚቀንስ የሚጨምር ነገር የለም። ግን እየጠየቅኩ ያለው ነገር ሩታ አሁን ላይ የምታረገው ነገር ልክ እንዳልሆነ አንተ ራሱ ምታቂ ይመስለኛል። ልክ አይደለችም። ልክ ከሆነ ትቀጥል። በጣም ደስ የሚል ነገር ነው። ደስ የሚል ፍቅር ነገር ነው። ግን ላንተና ለዛ መሰሪ ጓደኛህ ግን ደስ የሚል ነገር አይመስለኝም። ለማን ነው መሰሪ? ምንድነው መሰሪ የምትለው እንዴ? እንደ ጓደኛ እሺ ስማኝ፣ ሁለታችሁም ሲጀመር የምትሆኑ ሰዎች አይደላችሁ። እኔ አሁን ላይ የሆነ ተረጋግቼ ምናምን ስላወራው ጥሩ ሰው ነህ ማለት አይደለም። በጣም መሰሪዎች ናችሁ። አንተ ደግሞ ልክ እንደ እስስት ጸባይ የሚቀያየር አንድ ያሉንክ ሰው ነህ። በቃ ባጭሩ እኔ በጣም በቃ ቶኒ አሁን አንተ ልሰድብህ አይደለም የመጣው ብቻ ግን አይመለከትም። በቃ ሩታ መጣቻ የፈለገ ነገር ብታረግ ሩታ አንተ ምን አግብቶ ነው? የፈለገ ነገር ምንድነው? ልጁ ምንም አይልም ስላላችሁ እኔ አሁን ልንገርክ ላንዲና እንደፈለጋችሁ ትጫወቱበታላችሁ እኮ አይደለም። ማለት ምስኪን ነው። ከሄርሜላ የምታገኘው ጥቅም ካለ ያንን ጥቅም ማለት ነው እጥፍ እኔ ልስጥህና የሁለቱን ህይወት ድጋሚ አበ እግዚአብሔር ይመስገን። እኔ አሁን ላይ ምርጥ ስራ ያለኝ ሰው ነኝ። ለራሴ አልፌ ለሰው ምተርፍ ነው አይነት ሰው። አንተ በብር ምናምን ምደለል ሰው አይደለም። ሲጀመር ጓደኛዬ ነው። ጓደኛዬን በብር ምደለል ሰው አይደለም። ሲጀመር አሁን ላይ አይደለም እያወራ ያለው እኮ አንተስ ስለዛች ምን ሄርሜላ አንተ እንደምታስባት ተራሱ አይደለችም ብያለሁ። ምርጥ ሰው ነች። ተራሱ ናት አይደለችም። አንተ እንደምታስባት አይነት ሰው አይደለችም። መልካም አስተሳሰብ ምን አይነት ሰው ነች። አንተ ለእህትህ ወግነ የፈለከውን ሴት መናገር እችላለሁ ማለት አችልም። ይኸውልህ እንግባባ። አንተ እህትህን ነው ወግነ እያወራለሁ። እህቴን ወግኛ አይደል? ሄርሜላ ምን አብርሃም በተጎዳ ሰዓት መጣችበት ሰላም አረገችው እንጂ ምን አረገችው? ትዳር ለመደረም መሞከሯ ነው። ትዳር ምን አይነት ትዳር? እስኪ የትኛውን ትዳር የምታውቀው አንተ? ትዳር አንተ ይኸውልህ ባለ ትዳር እንዴ ምን ሆነ ነው ያማሃል እንዴ? ወረቀቱን ገና ያልፈረመ ገና ሁለታቸው መሀል ያለው ነገር ያልታወቀ ባለ ትዳር ጋር ሄዳ የፍቅር ጥያቄ ማቅረብ ማለት ይሄ ምን አይነት የወረደ ስራ ነው? ይሄንን መስራቷ ነው ጥሩነቷ? አብርሃም የሚወደድ አይነት ሰው ስለሆነ ነው ወንድሜ። ወዳው ነው ከሱ ጋር ሆነችው። ይኸውልህ አይደለም ወዳው ነው ከሱ ጋር ሆነችው። ከወደደችው እዛው ነው መቀመጥ ያለባት። አንተ ምን ሆነ ነው ትዳር ላይ እንዴት ነው የፍቅር ጥያቄ የምታቀርቡት? ያማሃል እንዴ? አንተ በራሱ ቦታ ሆነ እስኪ አስበው እንዴ! እንዴት ነው የምታወራኝ? ሲጀመር ይኸውልህ አሁን ይሄርሜላን እንኳን አንተ እንደምታስባት ዝም ብላ አይነት ሰው ሆነ አይደለም። ይኸውልህ ትልቅ ሰው ነች። ይኸውልህ ከማስባትም በታች ርካሽ ናት። ተው እንደዚህ አትበል። ተው ሲጀመር ይኸውልህ በቀደሙ መማር ነበረብህ። ይኸውልህ ምንም ማምጣታችን ይኸውልህ ሁለት ጋርድ አመጣቻ። እነዛም ጋርዶች ደግሞ እኛ ተዘጋጅተን ቢሆን ኖሮ እንደፋቸው ነበር። ተው ሳንዘጋጅ እሺ። አሁን እኔ እኮ ወደ ኋላ ልመለስ አይደለም። አሁን ዛሬ የመጣሁበት ድንገት ስላገኛችሁ ነው። ዛሬ የመጣሁበት ነገር ምን እንደሆነ ታውቃለህ? ስላለፈው እኛ ስለተጣላ ነው ምናምን አይደለም። አንተም ዝተሃል፣
መተ እኔም ዝቻለሁ መጥቼ ምክንያቱም ወንድ ነን አንተም ወንድ ነህ የወንድነት ወኔ ሁለታችንም ጋር አንተ ወንድ አይደለም ይኸውልህ ወንድ ስለሆንኩ ነው መጥቼ አንተም ብቻ መተ ነበር ወይ ደግሞ ሽጉጥ ሳትይዝ መተ ነበር ማውራት የምችለው ይኸውልህ እኔ አሁን አንተ እኔን አስቀየመኝ እኔ ዝም ልል አልችልም ስማኝ እስከ መምጣት ሄደህ ሽጉጥ ምናምን አትበል ይኸውልህ እኔም እኮ የፈለከው ነገር ላመጣ እችላለሁ አንተ አሁን እኔን አስቀየመኝ ወይ ደግሞ የሆነ ጉዳት አድርሰህብኝ እኔ ዝም ልል አልችልም ገብቷል እኔ ደግሞ በጥፉ ነው ልጥፋልኝ የዛን ቀን ደፍቼ ነበር ምን ነበር ይኸውልህ አንተ የፈለከው ነገር ሞራል ይሰማል አይደለም ለኔ እህት አይደለም ለኛ ይቅርና ለዛ ለአብርሃም ራሱ እማትሆን ሰው ለማንም የማትጠቅም ሰው ነው በቃ እዚች ምድር ላይ መፈጠርህ ራሱ ለምን እንደሆነ የማይገባ አይ አቡሽ እኔ አንተ ራሱ እንደዚህ ብልህ ደስ ይለኛል አንተ አሁን ደስ የሆነ ረጋ ያልክ ሰው ነህ ብዬ በጠራውበት እንደዚህ መናገር እሺ ችግር የለም እኔ እንደፈለክ በለኝ በሷፍ እኔ የፈለክ ነገር ብትለኝ ምንም አይመስለኝም ምክንያቱም እኔ አንተ እንደከመትከኝ ምኖርና አይነሱ አይደለም አንተ እንደዚህ ያረክ እንደዚህ ያላል ከታጠገብ ስላልሆንኩ የፈለከው ነገር ብትል ምንም አይመስለኝም ገብቷል ሲጀመር እኔ እናንተ ከመጀመሪያው ጀምሮ በጥል ነው የተገናኘ ነው ስለዚህ ስለ ጥል ምናምን አታውረኝ በቃ ይኸውልህ አንተም የተከበርክ ሆነ እኔ የተከበርኩ ሰው ነኝ ስነካኝ ነካለሁ ነክተኝ ዝም ልል አልችልም አሁን ስለዚህ አይደለም እየዛትኩ አይደለም እያወራው ይኸውልህ አሁን ድረስ መሄድ እንደምችል ሲጀመር ማንነቴ ማናችሁም ነው የማታውቁ ይኸውልህ ሮቤል ማረግ የሚችለው ነገር እስከዛሬ ያሳይታችኋል የሱን ምን አረጋ ኖቬል ምን አረጋ ይኸውልህ ኖቬል ሽጉጥ ይዞ መታ አስፈራራን እንደዚህ ያለ ሩም ድረስ እኛም መጣን እኮ እኔ አሁን ከዚህ በኋላ ለምትመጣ እዚህ ጋር አንድ ስልክ ብደውል ማለት ነው እዚህ ጋር አንድ ስልክ ብደውል ከዚህ ሳትወጣ ነው የሚደውል እነማን ናቸው እሺ አስደፋኝ እኔ እንትን ልበል አንተ መተው ቤት ድረስ መተው ሊደፉ ይችላሉ ይሄ እንደዚህ ወንድ ልጅ አያወራም ይተገብራል እንጂ እኔ አሁን እናሳያለሁ እንደፈለክ ማድረግ ትችላለህ አንተ የሆነ ነገር አርገህብኝ እኔ ዝም ልልህ አልችልም እጥፉ ነው ልመልስልህ የምችለው አሁን ዛሬ የመጣውበት ነገር ምን እንደሆነ ታውቃለህ ስማኝ አዳምጠኝ እኔንም አዳምጠኝ እኔ እንደማንኛውም ሰው አይደለም በቃ ማወቅ ያለብህ ነገር ብዙ ነገር ማድረግ ስለምችል ነው ዝም ብዬ ታግሼያችሁ እስካሁን ድረስ የቆየሁት አሁንም ቢሆን ላስጠነቅቀን ባንታገስ ምን የምታመጣ ነገር የለም እያልኩ ነው አቡሽ እንዴ ተከብረ እንደመጣ ተከብረ ብትሄድ ይሻላል በቃ እንወቃቀስ እኔ ዛሬ የጠራውበት ምክንያት ማለት ነው ላንተም ለኔ የሚጠቅም ነገር ነው ይኸውልህ በማታውቀው ነገር ሰማኛላ እነዛ ሁለት ጋርዶችም በማያውቁት ነገር ያስገባሃቸው እነዛ ሁለት ጋርዶች አንተም የነዛ ከይሲ ጓደኞችን ሄርሜላና ብሩክ የሚባሉት አምስታችሁንም አንድ ላይ ማለት ነው በአንድ ደቂቃ ውስጥ ማስደፋት የሚችል ሰው ነው መንግስት ነው ወይ ደግሞ ትልቅ ባለስልጣን በቃ እኔ አላጋችሁ አስባችሁት ነው ሲጀመር እስከዛ ይኸውልህ ሩታ የምትለኝ ደግሞ ማለት ነው ሩታ የራሷን ህይወት ማስተካከል ጀምራለች ሶ በቃ ከሷ ህይወት ለምንድን ነው ማትወጡት እናንተ ምንድነው ችግራችሁ ምንድን ነው የምታስበው አንተ ከየትኛው ህይወት የገባ ነው የገባሁት ነው እኔ ባለ ትዳር እኮ ናታ ባለ ትዳር ውስጥ ሲጀመር ይኸውልህ አይደለም እናንተ እኛም ያኔ ነገራቶቹ ስለተበላሹ ነው እንጂ እናንተ መጣችሁ ባታበላሹት ኖሮ እኛ ለማስተካከል አንገባም ደስ ይበልህ እናንተ አበላሻችሁ ያለ ልጅ ያለው ብላችሁ ብዙ ነገር ፈጥራችሁበት ይኸው ዝብርቅርቅ አለ ደስ ይበልህ ይኸው ታረቁ አይደል ይኸውልህ ሲታረቁ ይሄ መንከኖ ይኸውላ ነገር ለማውራት ይመጣ ታረቅ አይደለም ይኸውልህ በኋላ አንተ ማታውቀው ነገር ካለ አላውቅም በል ይኸውልህ የምታውቀው ነገር ካለ ግን ተናገርና ነገሮች ይስተካከል እያልኩ ነው ሩታ የምታረገው ነገር ሩታ አንተ እንደምታስባቸው አይነት ርካሽ ሴት አይደለችም ግን ማለት ነው ይሄንን ውሸት ማለት ያውን የምታደርጋቸው ነገሮች በኋላ ላይ እያስመሰለች ከሆነ ሄርሜላ ላይ ቀንታባት ሰምተኛል ሄርሜላ ላይ ቀንታባት ከሆነ ይሄውን ከአብርሽ የምትለጠፈው ልጄ እንደዚህ የልጄ አባት ምናምን የምትለው ነገር ከሆነ ውሸት ከሆነ በኋላ አንተ ራሱ ትጸጸታለህ እያልኩ ነው ማታውቀው ነገር ቆይ ስማኝ እኔን አዳምጥ ሩታ ሲጀመር በማንም ተራ ሴት ምቃና አይደለችም ተራ አይደለችም ይኸውልህ ተራ ምናምን ይኸውልህ ሲጀመር ማለት ነው ይኸውልህ ፈጣሪ ሁሉንም እኩል አድርጎ ነው የፈጠረው እሺ አንተ ተራ ነው እንደዚህ ተራ ነው ምናምን ማለት አይችልም ማንኛውም ሰው ይኸውልህ ስራዋ ደስ አይልም ልትል ትችላለህ ይኸውልህ እኔ ማንኛውም ሰው አንተን ተነስቶ ተራ ሰው ማለት አይችልም ገብቷል ሄርሜላንም ተነስተ ተራ ሰው ልትላት አትችልም ተራ የሚያደርግ ባህሪ ካለኝ ግን ተራ ማለት ማንም ሰው ይችላል ፈጣሪ ሁሉንም እኩል አድርጎ ነው የፈጠረው እሺ ከዛ ግን ተግባርህ ደግሞ ትንሽና ትልቅ ያስብልሃል በቃ ስራዋ ደስ አይልም በል እንጂ እሷ ተራ ነች አትበል አንተ ፈጣሪ በፈጠረው ፍጡር ምንድነው አንተ ተራ ነች ምናምን እንደዚህ ትልቅ ነች ይኸውልህ እሺ አሁን አንድ ጥያቄ ልጠይቅ ነው ፈልግ አንድ ጥያቄ ነው ልጠይቅ ፈልግ
ቃኒ እየደከመኝ ነው የምታወራውን ነገር አውረኝና አንተ ነው ወደ ሌላ ነገር የገባኸው እኮ እኔ እኮ በስትክክል ላወራ ነው የመጣሁት አቡሽ ምናምን ብዬ ማለት ነው ሄጄ እኮ ሩታን አግኝቼ ማውራት ይችላል ይሄን መጠየቅ ይችላል ይኸውልህ እነጋሽዬ የአብርሽ ወንድሞች የሩታ ክስቶች እናንተ የአብርሽ እህቶች ሁላችንም ተሰብስበን ብዙ ነገር ለማድረግ ሞክረናል እና የአብርሽና የሩታ ትዳር እንዲስተካከል ግን ምንም ያልተስተካከለ ነገር ነበረ ግን ደግሞ ከምን ተነስታ አሳስረዋለች ብዙ ነገር አድርገዋለች ብዙ ነገርም ፈጥራለች ይኸውልህ ሰማኝ እሺ ልጨርስ እሺ ብዙ ነገር አድርገዋለች ከዛ ባንዴ ተነስታ ደግሞ አባቴ የልጅ አባት እንደዚህ ማለቷ ተገቢ ነው ወይ እያልኩ ነው እሺ ማለት አንተ ራሱ ስታስበው ምንም ነገር ቅር ያለ ነገር የለም ሩታ ተነስታ ለምን ማውራት ብቻ ነው የምትወደው ለዛ እኮ ነው ችግራችሁ እኮ ማለት ነው ይኸውልህ ሲጀመር የሰው ህይወት እያበላሻችሁ ያላችሁትም ለዛ ነው ብቻ ባጭሩ ማለት ነው ማወቅ ያለብህ ነገር ሩታ ያንን ሁላ ነገር ስታረግ ጨክና ያውን ሁላ ጊዜ የታገሰችው እሱን ለማስተማር ነው ኦሬዲ አሁን ተማረላት በቃ ወደ ራሷ ወደ ህይወቷ መመለስ ፈለገች ገባህ ስለዚህ እናንተ እየመጣችሁ ደግሞ የመጨረሻ ማስጠነቅቀህ ነገር አቤል እውነት እንደ ሌላ ጊዜው አስጠንቅቀህ አልተውም በቃ የመጨረሻ ነው ይኸውልህ ቀጥታ መጥቼ ማለት ነው ግንባርህን ብዬ ነው የምደፋው በቃ አንተ ድፋኝ ችግር የለውም አንተ መድፋት ከቻልክ ከሷ ህይወት ውድ በቃ እሺ ልጠይቅሽ አሁን እኔ እኮ ድፋ በቃ መድፋት ወንድ ልጅ ያወራም በቃ አስከፍቻለሁ አስደብሬያለሁ አይደል መጣ ድፋኝ በቃ አንተ እሺ ፈቀድኩልህ ግን አሁን የለም ልጠይቅህ መጣሁ ይኸውልህ እሺ እኔ ልደውልልህም አይደለም እየሰማኸኝ ነው አሁን ሩታ እያረገች ያለችው ነገር ትክክል ነው ወይ እየጠየቅኩ ነው ሩታ እያረገች ያለችው ነገር ከአብርሽ እያረገችው ያለችው ነገር ቀንታ ነው ወይስ የእውነት ነው እያልኩ እየጠየቅኩ ነው አንተ ልታክ ትችላለህ ይኸውልህ የሆነ ነገር ቢፈጠር ማለት ነው እኔ አልፋታህም አንተንም ሌላም ሰውም አልፋታም እያወቃችሁ ከሆነ ማለት ነው እዛው እያለ ስልኩ ጠርቶ ሳይጨርስ አብርሃም ላይ እያረጋችሁ ያለችው ነገር እውነት ከሆነ እጨርሳችኋለሁ